ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። የአንዱዓለም ጎሳ ባለቤት ማለትም ኋላ የምትመለከቷት ቀነኒ አዱኛ በዛሬው ዕለት መሞቷን ተከትሎ ፖሊስ ምርመራ እያደረገ እንደሆነ መረጃውን አቀብያችሁ ነበር። ስላሟሟቷ በርካታ ሰዎች ስላሟሟቷ የጠየቁኝ ሲሆን ምንም እንኳን የተረጋገጠ ነገር ባይኖርም በአሁኑ ሰዓት ቀነኒ አዱኛ ከ5ኛ ፎቅ ላይ ተወርውራ እንደወደቀች ተነገረም ይገኛል። ነገር ግን ይሄ አደጋ ሆን ተብሎ ወይስ አደጋ ወይም ደግሞ በሌላ አካል ተከስተ የሚለው ነገር እስካሁን አልተረጋገጠም። አሁን ላይ ባለኝ መረጃ ቀነኒ አዱኛ በምኒልክ ሆስፒታል የአስክሬን ምርመራ እየተደረገላት እንደሆነ በውስጥ የደረሱኝ መረጃዎችም ያመለክታሉ። በዚህ አጋጣሚ በድጋሚ ለአንዱዓለም ጎሳ ለቤተሰቦቹ፣ ለዘመድ አዝማዶቹ እንዲሁም ለአድናቂዎቹ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለት እፈልጋለሁ። እዚህ ጋር እንደምትመለከቱት ቀነኒ አዱኛ በትናንትናው ዕለት አንድ ቀን በፊት እንደምትመለከቱት ቀነኒ አዱኛ በራሷ ቲክቶክ አካውንት ላይ እንዲህ ባለ መልኩ ፖስት ማድረጓንም ለማየትም ችያለሁ። እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃንም ወደ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ፣ ለመላው አድናቂዎቿ እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። እንዴት ናችሁ? አሁን የተሰማው ዜና በጣም አሳዛኝ ነው። የድምፃዊ አንዱዓለም ጎሳ ባለቤት ቀነኒ አዱኛ ህይወቷ ማለፉ ተሰምቷል። በነገራችን ላይ በትናንትናው ቀን ማይ ዋይፍ የኔ ሚስት ብሎ ይሄን ፎቶ ለጥፎ ነበር። እንግዲህ ዛሬ ምን እንደተፈጠረ አልታወቀም። ህይወቷ ማለፉ ብዙዎችን አስደንግጧል። በዚህ ቅጽበት ሂደቱም ምንድነው ምክንያቱ የሚለው ነገርም በፖሊስ እየተጣራ ይገኛል። ያለው ነገር እጃችን ላይ ሲደርስ እናጋራችኋለን። ለድምፃዊው እንዲሁም ደግሞ ለሚያውቋት በተለይ የወጣት ሞት በጣም ያሳዝናል። ምክንያቱም ወጣት ብዙ ነገር ይጠበቃል። ለቤተሰቧ ትልቅ ነገር ነው። እንዲሁም ደግሞ ለሀገርም በጣም ወደፊት ብዙ ልትሰራ ያሰበቻቸው ነገሮች ይኖራሉና የወጣት ህልፈት በጣም የሚያሳዝን ነው። ለማንኛውም ለቤተሰቦቿ፣ ለሚያውቋት እንዲሁም ለድምፃዊው ጭምር መጽናናትን እንመኛለን። አዳዲስ መረጃዎች በዚህ ጉዳይ ላይ እንደደረሱን እናጋራቸዋለን። ሰናይ ቀን ይሁንላችሁ። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጃለለ ጀደኒ ሲርቡፍ ጃለላፍ ጅራቹ ወሊፍ አዳ ወለሎፍ የደሎን ወልቲ ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላላ ሐሳቡ ፍቅር ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል። ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? እዚህ ላይ ሐሳባችሁን ኮሜንት ላይ አስፍሩ እስቲ። Nanang kurung sauna tajedu ayu